ሰላም ሰላም የዚህ ቻናል ቤተሰቦች በሙሉ የነይም ቻናል ቤተሰቦች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛ፣ ሰላማችን ይብዛ እያልኩኝ ዛሬ ድጃጅ በፎረን እንዴት እንደምጨምርና እንዴት እንደማዘጋጅ አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ የቆዩ። ድጃጅ በፎረን እንዴት እንደሚገባ በተቻለኝ አቅም ክሊር አድርጌ ለእናንተ ለውድ ጓደኞቼ ለማስረዳት ሞክራለሁ። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ እኔ እንድትተባበሩኝ በአክብሮት ጠይቃችኋለሁኝ። ሰብስክራይብ ላረገልኝ ሰው ሰብስክራይብ አደርጋለሁኝ። ሰብስክራይብ ስታደርጉ አስተያየት መስጫው ላይ ወይም ደግሞ ኮመንት መጻፊያ ቦታው ላይ መልሽልን በሉ፣ እኔ መልሳለሁ ማለት ነው። እና ዛሬ በዚህ ቪዲዮ ላይ ክሊር አድርጌ ለእናንተ ለውድ ጓደኞቼ ለማስረዳት ሞክራለሁኝ። በተለይ ደግሞ አረብ ሀገር አዲስ ለመጣችሁ ልጆች፣ ምግብ ስራ ለመጣችሁ አዲስ ይሄን ቪዲዮ በቀላሉ ድጃጅ ፎረን ስሩ ስትባሉ ይሄንን ቪዲዮ አይታችሁ በቀላሉ መስራት ትችላላችሁ። እኔ በተቻለኝ ጥሩ አድርጌ ለማስረዳት ሞክራለሁ። እስከ ቪዲዮ ፍጻሜ እንድትከታተሉኝ በአክብሮት ጠይቃለሁ። በድጋሚ አመሰግናለሁ። እሺ ውድ ተመልካቾቼ፣ ይሄ እንግዲህ ፍልፍል ከቢሮ ደግሞ ቃሪያ፣ ትልቁ ቃሪያ ነው። ጎረድ ጎረድ ያርጋችሁ ትተውታላችሁ። ይሄ ደግሞ ያው ፍልፍል ነው፣ ሚጥሚጣ የሚባለው ማለት ነው። ይሄንን በክቡ ድንች በክቡ ይቅርታ፣ ቀፋ ስለሌለኝ ነው፣ ቁቢ ነው፣ ምንም ችግር የለውም። እናንተ ግን ቀፋ ልበሱ እና ይሄ ደግሞ በኋራቱ በርበሬ፣ ጨው አለ፣ እርድ፣ ቁንዶ በርበሬ፣ ትንሽ የተፈጨ ዝንጅብል፣ ከሙን አለ፣ ኩዝበራ የሚባለው ደግሞ ይሄ ድንብላል፣ የተፈጨ ድንብላል አለ ማለት ነው። እዚህ ጋር ደግሞ ፉድ ከለር ወይም ደግሞ ከለር ይሄ ለብሪያኒ የምንጠቀመው ለሩዝ እሱ ነው። ይሄ ፉድ ከለሩ ነው። ዶሮውን በደንብ ከለር እንዲኖረውና ቆንጆ አድርጎ ከለር እንዲኖረው ያደርጋል። እዚህ ጋር ዘይቱን አለኝ ማለት ነው። አሁን ስሰራ አሳያችኋለሁኝ። እናንተ ላይክ፣ ሰብስክራይብ፣ ሼር እንደምታደርጉ ተስፋ አደርጋለሁ። ቪዲዮውን ብዙ ሰው እያየው ነው፣ ግን ቪው አለኝ ግን ሰብስክራይብ የለኝም። ስለዚህ እናንተ ደግሞ አሁን ሰው ቤት ገብታችሁ እንዴት አደራችሁ ሳትሉ መቼም ሰው ቤት ዘው ብላችሁ እንደማትገቡት ሁሉ መጀመሪያ ሰብስክራይብ አድርጋችሁ ይህን ቪዲዮ ለመመልከት ሞክሩ። ላለሁ በጣም አመሰግናችኋለሁ። በጣም ወዳችኋለሁ። እሺ ውድ ተመልካቾቼ፣ ሁሉንም አንድ ላይ አድርጌ ደባልቄ ያለሁኝ። ቅድም ያላስረዳኋችሁ ነገር ቢኖር ሳልሳ ወይም ደግሞ የቲማቲም ድልህ ትጨምራላችሁ እዚህ ላይ ማለት ነው። ትጨምራላችሁ። እኔም ስጨምር አሳያችኋለሁ። ይኸው ይሄ ቲማቲም ድልህ ትጨምሩበታላችሁ እንደ የዶሮ እሺ ቤተሰብ፣ እዚህ ጋር ይሄም እንትን ይጨመርበታል እዚህ ላይ። እሺ ውድ ቤተሰብ፣ እዚህ ጋር ያልቀረጽኩላችሁ ነገር አለ። ነጭ ሽንኩርት ጣዕሙን ቆንጆ ያደርገዋል። በጣም አሪፍ ነው። ነጭ ሽንኩርት አድርጎበት ባይከተፍም ችግር የለውም። ነጭ ሽንኩርት